እነ ሿሿ ማይክሮ ፋይናንስ በረጅም ጊዜና በትንሽ ወለድ የሚከፈል ብድርና በድርህና መኪና ግዛ፣ እቤት ግዛ ይሉሃል። አንተ ችግርህ ይሄ ነውና ሱክ ሱክ እያልክ ወደ እነሱ ትሄዳለህ። እዛ ስትደርስ 40%ን ቆጥብ፣ 60%ን እኛ እናበድረሃለን። ለምሳሌ በ13% ወለድ በረጅም ጊዜ በ7 ዓመት የምትከፍለው ይሉሃል። ይሄ ያስደስትህና ኬትም ለቅመህ የብድሩን 40% ትቆጥባለህ። ለምሳሌ ቤቱ የሚገዛው ወይ መኪናው የሚገዛው በ3 ሚሊዮን ብር ከሆነ አንተ 1.2 ሚሊዮን ብር ትቆጥብና እነሱ 1.8 ሚሊዮን ብር ጨምረውበት በ3 ሚሊዮን ብር ቤቱን ወይንም መኪናውን ገዝተው እነዚህን ሁለት ነገሮች በመያዣነት ይዘው ብድሩን ያበድሩሃል። ወዳጄ እዚህ ጋር በደንብ አዳምጠኝ። አንተ የተበደርከው ስንት ብር ነው? 1.8 ሚሊዮን ብር ነው። ስምምነቱ ላይ ግን ኢንተረስቱ የታሰበልህ በስንት ነው ካለ 3 ሚሊዮን ብር እንደተበደርክ ተደርጎ ጠቅላላውን ሲባዛ በ13% ሲባዛ በ7 ዓመት ከሆነ የምከፍለው በ7 ዓመት ውጤቱን አንተ ያዘው። ይጠቅምሃል አባት። ይሄ ማለት በ13% ወለድ ሊያበደረህ ማለት ነው ወይ ነው? አይደለም። በሌላ እጃዙር እየበላህ ነው ያለው። መታሰብ ያለበት አንተ የተበደርካት 1.8 ሲባዛ በ13% ኢንተረስት ሲባዛ በ7 ዓመት ነው። ልዩነቱ ሰፊ ነው። እንደዚህ ነው የሚያጭበረብሩህ ወገኔ፣ እንደዚህ ነው የሚበሉህ። በእርግጥ ይሄ አካሄድ በህግ አግባብ ያስኬዳሉ የሚለው ከሳሽ ጠፋ፣ ደፋር ጠፋ፣ የሚጠይቅ የህግ አካል ጠፋ እንጂ ይህ አካሄድ ትክክል አካሄድ አይደለም። በ13% ነው ማበድረህ ካለህ አንተ የተበደርካት ፕሪንሲፓሏን ብቻ 1.8ቷን ብቻ እስቲ ያበድርህ፣ ተበደር። እንደዚህ የሚያበድር ሰው ጠቅላላ 3 ሚሊዮን ብሯን ነው ኢንተረስት አድርጎ የሚያስብብህ። አልከፍልም ማለት ትችላለህ አባቴ። አቅም ካለ ደስ ያለኝ ቦታ ህግ አካል ሄዳለሁ የምትል ከሆነ አልከፍልም ማለት ትችላለህ። አያስኬድም። ሁለተኛውን ልንገርህ፣ ስማኝ። ለምሳሌ በ7 ዓመት የምከፍለው ብድር ከሆነ እና በየወሩ ሰርተ የምከፍለው ከሆነ ስንት ወር ነው የመጀመሪያው ክፍያ እጅ ላይ የቆየው? ለምሳሌ በየወሩ የምከፍለው ከሆነ 7 ዓመት ሲባዛ በ12 84 ወር እጅ ላይ ይቆያል ማለት ነው። የመጀመሪያዋ ክፍያ የተበደርካት ብድር ሲደመር ኢንተረስቱ ሲካፈል ለ84 በየወሩ ስለምትከፍል ማለት ነው። የመጀመሪያዋ ክፍያ እጅ ላይ ስንት ዓመት ነው የቆየችው? 1 ወር ብቻ እኮ ነው የቆየችው እጅ ላይ። እሷ ክፍያ ግን ስንት ዓመት ነው ኢንተረስት የታሰበባት አባቴ? 7 ዓመት። ሁለተኛዋ ክፍያ እጅ ላይ ስንት ነው የቆየችው? 2 ወር ብቻ ነው የቆየችው። ስንት ነው የታሰበባት እያልክ ቀጥል። ሶስተኛው ክፍያ 3 ወር ብቻ ነው እጅ ላይ ቆየው። እየከፈልከው ነው። እንዲህ ነው የሚበዘብዙ አባቴ። እንዲህ ነው እንደዚህ ህገወጦች ማለት ነው እያረሱብህ ያለው። ሶስተኛው መንግስት አልሰማ ያለው የህብረት ስራ ማህበራት ብድር ማበደር ይችላሉ ወይ ነው። የህብረት ስራ ማህበራት ሴቪንግ ውስጥ መግባት ይችላሉ ወይ ነው። እነዚህ አካላት እንዲህን መስራት ከቻሉ ፍቃዳቸው ብሔራዊ ባንክ ነው ማውጣት ያለበት። ፍቃዳቸውን ስታየው ግን ያወጡት ከህብረት ስራ ማህበራት ኤጀንሲ ፍቃድ አግኝተው ያወጡት እንጂ ከብሔራዊ ባንክ ያወጡት ስላልሆነ ፋይናንሻል ስራው የባንክ ስራዎች ላይ መሳተፍ እንትን የላቸውም፣ ፍቃድ የላቸውም። ህገ ወጦች ናቸው፣ ሌቦች ናቸው። ተጠንቀቅ እያልኩ ነው ወገኔ። መልካም ቀን ይሁንልህ።